ዜናው በዝርዝር ኢትዮጵያ ውስጥ በተለያዩ ምክንያቶች ከቀያቸው ተፈናቅለው በየስፍራው የተጠለሉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። በተባበሩት መንግስታት ድርጅት የሰብአዊ እርዳታዎች ማስተባበሪያ ቢሮ በምህጻሩ ኦቻ የቅርብ ጊዜ መረጃ መሰረት በኢትዮጵያ በጦርነትና በተፈጥሮ አደጋዎች ምክንያት በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። አብዛኛዎቹም በጊዜያዊ መጠለያዎችና በተለያዩ አካባቢዎች የሚገኝ ህብረተሰብ ጋር ተጠግተው የሚኖሩ ናቸው። ይህም እንደ ኦቻ በሀገሪቱ ከባድ ሰብአዊ ቀውስ አስከትሏል። የኖርዌይ ስደተኞች ካውንስል የተባለው ድርጅት በቅርቡ ባወጣው ዓመታዊ ሪፖርት በዓለም ላይ የተዘነጋ የመፈናቀል ቀውስ ውስጥ ይገኛሉ ካላቸው 10 ሀገራት መካከል ኢትዮጵያን ሁለተኛ ደረጃ ላይ አስቀምጧታል። በግጭቶችም ይሁን በሌሎች ተፈጥሯዊ ችግሮች ከመኖሪያቸው ከተፈናቀሉ ሰዎች መካከል በየተጠለሉባቸው ስፍራዎች መሰረታዊ ፍላጎቶቻቸው እንዳልተሟሉላቸው፣ ከዚያም ብሶ የምግብ አቅርቦት እንኳን እንደተቋረጠባቸው፣ የሕክምና አገልግሎትም እንደማያገኙ በምሬት የሚናገሩ ብዙዎች ናቸው። በኢትዮጵያ አሳሳቢው የተፈናቃዮች ይዞታ ተስፋና መፍትሄው የዚህ ሳምንት እንወያይ የመነጋገሪያ ርዕስ ነው። በዚህ ርዕስ ላይ እንዲወያዩልን የጋበዝናቸው እንግዶቻችን እንግዳይ መስቀል ይባላልው በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ኃላፊ ነኝ። አለሙ ይባላልው የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ። ተስፋ አለም በረሀ ባላለውኝ ከቅድሚያ ለሰብአዊ መብቶች ወይም ደግሞ ሁማን ራይትስ ፈረስት ከተባለ ሀገር በቀል ተቋም ነው የሰብአዊ መብት ተሟጋች ተቋም ዳይሬክተር ነኝ። ሚሊዮን ኃይለሥላሴ የዶክተር በለ ዘጋቢ ከመቀለ። ተወያዮቻችን በጣም አመሰግናለሁኝ ጥሪያችንን አክብራችሁ በሰዓቱ ስለተገኛችሁልን። በዚህ ጉዳይ ላይ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን የተለያዩ ኃላፊዎችን ለማሳተፍ ብዙ ሙከራና ጥረት ብናደርግም አልተሳካልንም። በቅድሚያ ተፈናቃዮች በየአካባቢው በምን አይነት ሁኔታ ላይ እንደሚገኙ ግንዛቤ እንዲኖር ያያችሁትን የሰማችሁትን ብታካፍሉን። አቶ አለሙ በእናንተ አካባቢ ምን ያህል ተፈናቃዮች አሉ? እንዴትና የትስ ነው የተጠለሉት? ኑሯቸውስ ምን ይመስላል? እስኪ አጠር አድርገው ይንገሩን። እንደ ሰሜን ወሎ ዞን 33516 ተፈናቃዮች አሉ። እንግዲህ እነዚህ ተፈናቃዮች ወረዳ ያሉት በአይዲፒና በሆስት ኮሚኒቲ ውስጥ ነው ያሉት። በአይዲፒ ደረጃ 12218 ተፈናቃዮች ኦልሬዲ በካምፕ ውስጥ ነው ያሉት። ሌሎቹ ሆስት ኮሚኒቲ ማህበረሰብ ውስጥ ተበትነው ነው ያሉት። እነዚህ ተፈናቃዮች እስካሁን ያሉበት ሁኔታ ምን ይመስላል የሚለውን ስናይ እስካሁን ድረስ ያው እንደሚታወቀው በመንግስትና በረጅ ድርጅቶች በኩል ድጋፍ እየተደረገላቸው ነበር እስካሁን የዘለቁት። ያው አሁን ባለው ሁኔታ ግን ተፈናቃዮች ተከታታይነት ያለው ድጋፍ ከማግኘት አንጻር ጥረቶች አሉ። አንደኛ የጥረት ዋናው መነሻ ረጅ ድርጅቶች ኦልሬዲ ከዞናችን እንደውም ከክልላችን ኦልሬዲ የለም ብሎ መውሰድ ይቻላል ወጥተዋል። በመንግስት በኩል ያለው ያለው ነባራዊ ሁኔታ ይታወቃል። ተከታታይነት ያለው እርዳታዎችን ከማቅረብ አንጻር ችግሮች አሉ፣ መቆራረጦች አሉ። በተለይ ሆስት ኮሚቲ ውስጥ ያሉ ተፈናቃዮች በ3 ወር ኦልሬዲ በ4 ወር አካባቢ ነው አሁን ድጋፉ እየቀረበ ያለበት ሁኔታ ነው ያለው። ሌሎቹ ያው በ2 ወርም በወርም የሚመጣበት ሁኔታ ነው ያለው። ይሁን እንጂ ግን ያው 15 ኪሎ ለአንድ ሰው ነው ይታወቃል። ይሄ 15 ኪሎ ለወር ያደርሳሉ የሚለውን ለምግብ ብቻ ነው። ለሌሎች እንትኖች የምግብ ማብሰያ ዘይት፣ ሽንኩርት፣ አንዳንድ ነገሮች አሉ። እነሱ ማድረግ አይቻልም። ወረደ እህል ብቻ ነው ታች ያለና በቂም አይደለም። እኛ ያው ለሚመለከተውም አካል ጥያቄዎችን እያቀረብን ያለንበት ሁኔታ ነው ያለው። 11 ወረዳና 6 ከተማ አስተዳደሮችን አካትቼው እየነገርኩሽ ያለሁት። አቶ ተስፋለም በርሄ ድርጅታችሁ የተፈናቃዮችን ሁኔታም ተዘዋውሮ ይመለከታል። እስካሁን ካያችኋቸው የከፋ ነው የምትሉት የተፈናቃዮች ችግር የትኛው አካባቢ ያለው ነው? ተፈናቃይ ነው። ሁሉንም በመጥፎ ሁኔታ እንዳሉ ነው የምናውቀው። ለምሳሌ አሁን ቅርብ ጊዜ ቅድም እንደተባለ ይህን ኤችሲአር ባወጣው ሪፖርት ትግራይ አካባቢ ወደ 878,000 ተፈናቃዮች እንዳሉ፣ ሶማሊያ አካባቢም ከ1 ሚሊዮን በላይ እንዳሉ፣ ኦሮሚያ ወደ 881,000 አካባቢ ተፈናቃዮች እንዳሉ፣ አማራ ክልልም 174,608 ተፈናቃዮች አሉ ነው የሚለው ማለት ነው። በአማራ ክልል አካባቢ ማለት ነው።
ትንሽ ቆየት ያለ ነው፣ የተወሰነ ወራት ያደረገ ነው። ከዛ በኋላ የሆነውን ነገር ዳታውን ያካተተ አይደለም፣ ግን ይህ የማየው እንደዛ ነው ማለት ነው። ኦቻም ተመሳሳይ ነገር ነው የሚለው። ይህ ሆኖ በአጠቃላይ ወደ ቅድም እንደተባለው ከ4 ሚሊዮን በላይ ተፈናቃይ እንዳለ የሀገር ውስጥ ተፈናቃይ እንዳለ ሆኖ በተለይ ደግሞ እኛ በቅርበት ሂደንም ያየናቸው መረጃም ያለን ወደ ሽሬ አካባቢ ከሽረም ተንቤን አክሱም ከአፋር ክልል አብዓላ ከተባለ አካባቢ ተፈናቀሉም እንደርታ አካባቢ ዙሪያ የነበሩ ከገበሬዎች ጋር ተጠልለው የሚኖሩ መጠለያ የሌላቸው ማለት ነው አካባቢ አይተን ነበር ተመላልሰን። እዛ ያለ ሁኔታ በጣም አሰቃቂ እንደሆነ ነው ያየነው። አሁን በቅርብ ጊዜ በሽረ ራሳቸው እስከ ማጥፋት የደረሱ ሰዎች እንዳሉ 4 ዓመት ሆነዋቸዋል መጠለያ ውስጥ ከልጆቻቸውና ራሳቸው ሙሉ ምንም ሳይዙ ነው የተፈናቀሉት። እንግዲህ ድኳን ውስጥ ነው የሚኖሩት ከነ ልጆቻቸው እና የሚያበሏቸው በተለይ በቅርቡ ጊዜ እርዳታም ስለተቋረጠ ሲያጡ በጭንቀት ራሳቸውን እስከ ማጥፋት የደረሱ እንዳሉና በጣም ከፍተኛ የሆነ ሰቆቃ አሁን ስንናገር እንደ ተራ ንግግር ይመስላል፣ በቃ የተለመደ ስለሆነ ማለት ነው። ኑሮውን በአካል ሲታይ ግን በጣም አሰቃቂና በጣም ሰቆቃ ውስጥ እንዳሉ ነው ያየን።